ሰርቭናው ሚኒስትሪ ኢትዮጵያ በደብረ ብርሃን የተፈናቃዮች ካምፕ በመገኘት የተለያዩ ድጋፎችን ማድረጉ ተነገረ። ታምራት ሞቲ በስፍራው ተገኝቶ የዘገበልን ዘገባ አለ እንደሚከተለው ያቀርበዋል። ሰላም የተወደዳችሁ የጄሜን ቤተሰቦቼ ታምራት ሞቲ ነኝ። አሁን የምገኘው በደብረ ብርሃን ቻይና ካምፕ አካባቢ እንግዲህ በሚገኘው የተፈናቃዮች ማረፊያ ስፍራ ላይ ነው። ሰርቭናው ሚኒስትሪ ኢትዮጵያ ለችግር የተጋለጡ ወላጆችን ራሳቸውን እንዲችሉ በማገዝና ልጆቻቸውን በማስተማር ከፍተኛ ድጋፍ እያደረገ የሚገኝ ተቋም ነው። የሰብአዊነት ተግባሩን በመቀጠልም በደብረ ብርሃን በመገኘት ከተለያዩ የኢትዮጵያ ክልሎች ተፈናቅለው በደብረ ብርሃን የሚገኙ 30 ሺህ የሚሆኑ ተፈናቃይ ወገኖችን በመጎብኘት ከ500 በላይ ለሚሆኑ ህፃናት የልብስና የምግብ ድጋፍ ማድረግ ችሏል። የሰርቭናው ሚኒስትሪ በኢትዮጵያ መስራችና ዋና ዳይሬክተር የሆኑት መጋቢ ገመቹ ጉተታ ቡልቻ ከስፍራ ሆነው እንደተናገሩትም ወገኖቻችን ያሉበት ሁኔታ ከባድ ነው። ሰርቭናው ሚኒስትሪ የድርሻውን ቢወጣም ሁሉም ሰውና ተቋማት ርብርብ በማድረግ ከጎናቸው ልንሆን ይገባል ሲሉ ጥሪ አድርገዋል። በደብረ ብርሃን ከተማ አስተዳደር ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በተፈናቃይነት በተለያዩ ካምፖች የሚኖሩ ወገኖቻችን በዚህ መልኩ ይኖራሉ። በዚህ አዳራሽ ውስጥ እንኳ 1842 ሰዎች በህይወት ያሉ ሲሆን ይህ ስፍራ ለኑሮ በፍጹም ምቹ አይደለም። ስለዚህ እነዚህ ወገኖች ከዚህ የተሻለ ኑሮ የነበራቸው ሲሆን አሁንም ደግሞ የበለጠ ባይሆንም ምቹ ሊሆን በሚችልበት ሁኔታ ሊሰራ የሁሉም አማኞች፣ የሁሉም ሰዎች፣ የሁሉም የሀገሪቱ ዜጎች ኃላፊነት ነው። በተጨማሪም በደብረ ብርሃን ቻይና ካምፕን ጨምሮ በተለያዩ መጠለያዎች የሚገኙ ተፈናቃዮች ካሉበት ችግር ባለፈ ለበሽታ የተጋለጡ እንደሆኑ ከአስተባባሪ አካላት መረዳት የተቻለ ሲሆን ሰርቭናው ሚኒስትሪ ኢትዮጵያ ለ10 አባወራዎች መጠለያ ለመስራት ከሚመለከታቸው የመንግስት አካላት ጋር ስምምነት ማድረግም ችሏል። ሰርቭናው ሚኒስትሪ ኢትዮጵያ በደብረ ብርሃን የሚገኙ በኑሮ ዝቅተኛ ሆነው ለመለወጥ ራሳቸውን ያዘጋጁ ሴቶችን ከህፃናትና ሴቶች ቢሮ ጋራም በመተባበር መሰረታዊ የንግድ ሥራ ክህሎት፣ መሰረታዊ የህይወት ክህሎት፣ የስነ ልቦና ድጋፍና ሌሎችንም የስልጠና አቅጣጫዎችን በመስጠት ራሳቸውን እንዲችሉና ለሌሎችም ተራፊ እንዲሆኑ እያስቻለ ሲሆን ለወራት ስልጠናውን በመውሰድ ላጠናቀቁ ከ45 በላይ ለሚሆኑ ሴቶችም የእውቅና ሰርተፊኬት አበርክቶላቸዋል። ሰልጣኞችም በተደረገላቸው ድጋፍ መደሰታቸውን ገልጸው ሰርቭናው ሚኒስትሪ ኢትዮጵያን ማመስገን ችለዋል። በመጨረሻም አቅም በፈቀደ መጠን ለችግር የተጋለጡ ወላጆችና ልጆችን የማገዝ አሰልጥኖም የማብቃትና አስተምሮ ፍሬያማ የማድረግን ሥራ አጠናክረው እንደሚቀጥሉ ተያይዞም የምስራችን ወንጌል በመመስከር ለእግዚአብሔር መንግሥት የመማረክን ተልእኮ እንደሚወጡ ከሰርቭናው ሚኒስትሪ በኢትዮጵያ መስራችና ዋና ዳይሬክተር ከሆኑት መጋቢ ገመቹ ጉተታ ቡልቻ ያገኘነው መረጃ ያስረዳል። ታምራት ሞቲ ነኝ፣ ደብረ ብርሃን።